ኖ ደምነው ላጥፋ ፋሲል ዳመናው ውበቱ እኮ ነው እቺ ጨረቃዋ እሷ ናት ይሄ ደግሞ ኮከቡ እኔ ነኝ አንተ ግን እንዲሁ ዝም ብዬ ሳይ ጀሌ መሆን ተወዳለህ ጀሌ ምንድነው አሽከር ማለት ነው ምን ቆይ ቴዲ አንተ ለምትወደው ሰው ለምታፈቅራት ለፍቅር አሽከር ብትሆን ምን ችግር አለ ፋሲል እኔ ለመቲ አሽከር መሆን እፈልጋለሁ ፈቅደንልሃል በቃ ከዚህ በኋላ አሽከር ነህ አሽከር ሆነሃል አመሰግናለሁ ንግስቱ ሺህ ዓመት መቲ ምንድነው ቴዲ መቲ በፍጹም ቴዲ ምን ሆነሃል መቲ በፍጹም ይሄን ፍቅርን ማንም ሰው እንዲነጥቀኝ አልፈልግም ማን ነው አሰላም መቲ የህይወቴ ስኬት ካንቺ ጋር እስከ እድሜ ልክ መኖር ነው የህይወቴ ውድቀት ደግሞ አንቺን ሳጣሽ ብቻ ነው አቃሎ ቴዲዬ እሱን እኮ ብዙ ጊዜ ደጋግመህ ነግረኸኛል መቲ ዋናው የኔ መናገር እኮ አይደለም አንቺ ይሄን ተቀበለሽዋል ወይ እንግዲህ ይሄንን ማረጋገጥ የምትችለው አንተ ነህ ዛሬውኑ አረጋግጥልሻለሁ አሁን ራሱ እንዴት ስራ እንደምመጣ አላውቅም በቃ እግሬ እንዴት እንደምራመድ አላውቅም ያምሻል አይደል አንቺ ትስቂያለሽ አይደል ከእንቅልፍ ድንገት በነቃ ቁጥር በቃ የእንቅልፍ ክኒን ነው ያደረገኝ እሺ በቃ እሺ ስራ ስመጣ እዛ እናወራለን በቃ እሺ ቻው ሃኒ ኖ እሱ ፈጽሞ አይሆንም ለምን ምክንያቱም ባድሬም አይቻለው መጀመሪያ ላይ የመረጥኩት እሱ ይሆን እሺ ችግር የለም ምርጫህን አዘጋጅተን እንጠብቀሃለን ሹካስ ቆረጥማል አየሽ እኔ እንደዚህ አይነት ባለሙያ ነኝ በነገራችን ላይ
ወንድምሽን ሳንጠይቀው ሊፈታ ነው። እሱን ጠየቅነው ምን ለውጥ ይኖራል? መቲ ተስፋ አትቁረጭበት። እንደዚህ አይነት ሰው ጥሩ ነገር ሲያገኝ ይቀየራል። እሱ ለመልካም ወይ ለጥሩ ስራ አልተፈጠረም። አትልፈት ሄዲ። ቦታ ቀየረኝ። ከየት ነው ያመጣችሁት? ለአቀባበል ድምቀት ካንዱ ተቀበለ ነው። ጆ አዲስ ነገር ናፍቆኝ ነበር። እንኳንም ከሸቤ ተፈታልኝ። ያው ታውቀው የለ አትፍረድም። አንተ ግን እንኳን በሰላም ወጣ። እድለኛው ፍቅረኛስ እንዴት ናት? እድለኛውስ እኔ ነኝ የሷ ባል በመሆኔ። ሚስት እንደምትሆን ካረጋገጥ የጋብቻውን ቀለበት ማዘጋጀት አለብኝ ማለት ነው። በእርግጠኝነት በዚህ ምድር ላይ ከኔ ውጭ ለሷ ባል የሚሆን ወንድ የለም። ደስ የሚል ኮንፊደንስ ነው። አመሰግናለሁ። ኦኬ መልካም ቀን። ባይ። ኖ እዚህ ላይ ያለው ስኳር ለጥርሳችን በጣም ጎጂ ነው። ኦኬ ነገ ከነጎዲያ በክሊኒክ ወረፋ ስትሰቃይ ማየት አልፈልግም። አመሰግናለሁ። መልካም ቀን። ማዘር እንዴት ናት? ፊስ ናት። እየደጋገመች ትጠይቀኝ። ኧረ ሚኪ በሚካኤል ስለ እንጎቻው ንገረው። ያው ታውቀው የለ እንጎቻ ጋግራ ለኔ ከሰጠችኝ በኋላ አንተን ፈልጋ ስታጣ ታስቀምጥልሃለች። አንድ ምነግርህ ነገር ምን እንደሆነ ታውቃለህ? በፍጹም እንዳትሰለቻት። አንድ ነገር የሆነች ጊዜ ጸጸቱን አትችሎ። እኔን አታየኝ? ገብቶኝ አብሽር ገብቶኝ። መቲን አግኝታችኋት ታውቃላችሁ? ሰላም። ኧረ የሆነ አሪፍ ጭቅ ጠብሳለች። እውነቱን ነው የሚያወራው? የሆነ ብርዳም ነገር ነው። አንተ በምን አወቅ? ከውጭ ነው የመጣው። ዲያስፖራ ነው። በዛ ላይ ደግሞ የራሱ መኪና አለው። አየኸው? ታውቀው የለ እሱ መለኪያው ጆሮ ማግኘት አለብኝ። መጀመሪያ ሙድን አስተካክል። ሙዴን ሳይሆን ህይወቴን ነው ማስተካከል ያለብኝ። ለመጥፎ ነገር መጠቀሚያ መሆን የለብንም። የኛ ስራ ለበጎ ዓላማ መሆን ይችላል። እንሞክራለን። እንሰራለን። ለበጎ ዓላማ አንገት እንቆለምማለን። እንዴ በርገር! ኧረ በሚካኤል በርገር! ኧረ ሚኪ በሚካኤል በርገር! እኔ ጋ ደውላ ነበረ። ምንድነው ችግሩ? አንተም ጋር ደወለች? ትደውል። እንደውም እዛች ቤት አልገባ። ችግሩን ማን እንዳመጣው እራሷው ታውቀዋለች። ሰውየው ልክ ቤቱ ሲገባ የሚታየው ይሄ ብቻ ነው በቃ። ሰላምዬ ስለሚወድሽ እኮ ነው። ስለሚወደኝ ነው እንደዛ አፈር ከደም የሚያስግጠኝ። ኧረ ትዳርን እንድፈራ እያደረግሽኝ ነው። ነገሩን በመነጋገር ለመፍታት ብዬ ደጋግሜ ያናገርኳት። ሚሊዮን ጊዜ ያናገርያታለሁ። ይህ ነገር ግዴታ ሆነ እንዴ ብላ ማማረር ጀምራለች። ቴዲ አሁንማ እንኳን አጥፋይ ልተኛ ከንፈሬን እንኳን መሳም አትፈልግም። ፋሲል ምናልባት የአፍ ጠረን ቴዲ ደግሞ እንደው ሁሉ ነገር ከዴንት ጋር ማያያዝ ትወዳለህ። አንዳንዴ ነገሩን በደንብ አስቤ ስመረምረውማ አዳም ከገነት የተባረረበትን እልህ የሚወጣው በዚህ ብቻ ነው በቃ። ግራ ስለገባኝ እኮ ይኸው ቴዲ የራስ መለስከው። ሴቶች ማለት ግራ የሚያጋቡ ፍጥረቶች ናቸው። እንደውም አንድ ነገር ልንገርህ፣ ሴቶች ከሰዓሊ ውጪ የማይታዩ አብስትራክት የሆኑ ስዕሎች ናቸው። ፋሲል አንድ ዘላቂ መፍትሄ ማግኘት አለብን። ቴዲ አትጨነቅ።
መፍትሄውን እኔ አግኝቼዋለሁ። ምን ነገሩን ሁሉ ወንዶች ብቻ አደረግሽው አይደል? እኛም እኮ ስሜት የሚባል ነገር ወይ ነይ ስሜት በየቀኑ ይመጣል እንዴ? የጋራ ስሜት መነጋገር አይሻልም? ቴዲ ምንድነው እንደዚህ? ቴዲ ተፈጥሮ አስገድዶን ትንሽ ቀን እንኳን ለምናርፈው እንዴት ደማቸው እንደሚፈላ እኔ እኮ በወር 20 ቀን ባረገልኝ ነው ያልኩት። ውጭ ጨራሽ ኖ ይሄ ሰይጣናዊ ሐሳብ ነው ፋሲል። እኔ ጓደኛህ በህይወት ያለው እንደዚህ አይነት ርካሽ ተግባር አትፈጽምም። ቴዲ እኔ ደግሞ አንድ ነገር ልንገርህ። የምታስረው ቀለበት ደስታን ወደ ሐዘን፣ ሰላምን ወደ ብጥብጥ፣ ነፃነትን ወደ መታሰር የሚወስድብህ ከሆነ ምንም ነገር አያስፈልግም። ትዳርን ሆረር አደረግሽብኝ እኮ። ምንም ነገርን ተነጋግሮ መፍታት ማስተካከል እንደሚቻል አምናለሁ። አንቺ ቢያሻው አካሄድ መሄድ ባልሽ ሌላ ሴት ጋር ሄዶ ከሚያመጣ ነገር አይብስም። ወይ አርጎት ነው በገላገለ። ይሄንን አስተሳሰብህን የምንቀይር ጥንዶች እንደምንሆን አልጠራጠርም። ያድርግል። እስቲ ለማንኛውም ሁሉንም ነገር ሲሆን እናየዋለን። ካነን ይሻለኝ ልጆቼ እንደሆነ ያሉ ልካን እስቲ ቶሎ ምን አድርጋሽ አፈላሉ አፈላሉ ታዲያ የማይሰጠኝ በዚህ በኩል ይግባሽ። እማዬ ጆኒ መጥቶልሻል። ጆኒ መጥቷል። አባቴ ጠፋው ገና ተናገረች ብለን እኔ ምን ታጥቼ ምን አጥቼ ምን አጥቼ እማዬ ታድሮ እኮ ነው የጠፋው። ቀባጣ ዝም በይ በዚህ ቀባጣ ያንዳዴ እኮ ማን አባት መስረፍ አንተ ቀባጣሪ ተዋካወልና አንቺ ሰው በሽታው ራሱ ድራሹ ይደፋ። እሰይ የት አባቱ ፈሳሽ ነገር በደም እንዲወስዱ ተነጋግረናል አይደል? አዎ። ስለዚህ በደም ፈሳሽ ይሰዱ። በኋላ መጥቼ መድኃኒቱን ሰጥቷታል። ነይና ገላጊ። አንቺ አይባልም። እሺ እርኩስ ክፉ ሄሎ አቤት። ስራ ላይ ነበር አልመጣም። ታላቅ ስኬት ነው። ልትኮሩ ይገባቸዋል። እኔም ከእናንተ ጋር መስራት እፈልጋለሁ። ይህችን ትንሽ ክሊኒክ ከነስሟ ከነሰራተኞቿና ከነአሰራሯ ጋር ወደ ትልቅ ሆስፒታል እንድታድግ እፈልጋለሁ። ምን ታስባለህ? በጣም ደስ ይለኛል። ሁላችንም ደስ ይለናል። በጣም ጥሩ። ሰዎቼ ይደውሉልሃል። ከሰሞኑ አንድ ቀን ቀጠሮ ይዘን በደንብ እንነጋገርበትና እንፈራረማለን። ከጓዳ ልብሴን አምጣልኝና ቀይሬ ልውጣ። ለምን አረፍ ብለህ አስበህበት ብታገኛት አይሻልም?
ስንመለስና አርፋለሁ። የሆነ መንቀሳቀሻ ግን እኮ ያስፈልገናል ጆ። ማለት አንድ ሁለት ሰዎች ደውለውልኝ ነበር። ያንተን ሐሳብ ልስማ ብዬ። ሚኪ እሺ ካልክ ትቼዋለሁ። እቺ አንተ ድርሻ ናት። ችግሩና ግባና ጥናት አለ። ምን ያንገበግባል ሆዳ በጤጋ ብላቴ ምግባና ብላና ቂጣ መጋግርልሃለሁ። ሙቅጣት ሚትሰራልሃለሁ። አንዴ ደስታዬን ለሃኒ ላብስራት። አብስራት ያብስራ አብስራ ሃኒ ሄሎ ቴዲ፣ አንዴ መልሼ ልደውል። ኖ ዳመናው ላጥፋ። ፋሲል ዳመናው ውበቱ እኮ ነው። እቺ ጨረቃዋ እሷ ናት። ይሄ ደግሞ ኮከቡ እኔ ነኝ። አንተ ግን እንዲሁ ዝም ብዬ ሳይ ጀሌ መሆን ትወዳለህ። ጀሌ ምንድን ነው? አሽከር ማለት ነው። ምን? ቆይ ቴዲ፣ አንተ ለምትወደው ሰው ለምታፈቅራት ለፍቅር አሽከር ብትሆን ምን ችግር አለ? ፋሲል እኔ ለመቲ አሽከር መሆን እፈልጋለሁ። ፈቅደንልሃል። በቃ ከዚህ በኋላ አሽከር ነህ። አሽከር ሆነሃል። አመሰግናለሁ። ንግስቱ ሺህ ዓመት መቴ ምንድን ነው ቴዲ? መቴ በፍጹም ቴዲዬ ምን ሆነሃል? መቴ በፍጹም ይሄን ፍቅርን ማንም ሰው እንዲነጥቀኝ አልፈልግም። ማን ነው? ኧረ ሰላም ናት። ምን ሆነሃል? መቴ የህይወቴ ስኬት ካንቺ ጋር እስከ እድሜ ልክ መኖር ነው። የህይወቴ ውድቀት ደግሞ አንቺን ሳጣሽ ብቻ ነው። አውቃለሁ ቴዲዬ፣ እሱን እኮ ብዙ ጊዜ ደጋግመህ ነግረኸኛል። መቴ ዋናው የኔ መናገር እኮ አይደለም። አንቺ ይሄን ተቀብለሽዋል ወይ? እንግዲህ ይሄንን ማረጋገጥ የምትችለው አንተ ነህ። ዛሬውኑ አረጋግጥልሻለሁ።
በእውነት እኔ ምን ልብለኛል? አሁን ራሱ እንዴት ስራ እንደምመጣ አላውቅም። በቃ እግሬ እንዴት እንደምራመድ አላውቅም። ያምሻል አይደል አንቺ ልጅ? አንቺ ትስቂያለሽ አይደል? ከእንቅልፍ ድንገት በነቃ ቁጥር በቃ የእንቅልፍ ክኒን ነው ያደረገኝ። እሺ በቃ እሺ፣ ስራ ስመጣ እዛ እናወራለን። በቃ እሺ፣ ቻው። ሃኒ ኖ ኖ ኖ ኖ ኖ ኖ ኖ እሱ ፈጽሞ አይሆንም። ለምን? ምክንያቱም ባድሬም አይቻለው። መጀመሪያ ላይ የመረጥኩት እሱ ይሆን። እሺ ችግር የለም። ምርጫህን አዘጋጅተን እንጠብቀሃለን። ሹካ ያስቆረጥማል። አየሽ እኔ እንደዚህ አይነት ባለሙያ ነኝ። በነገራችን ላይ ወንድምሽን ሳንጠይቀው ሊፈታ ነው። እሱን ጠየቅነው ምን ለውጥ ይኖራል? መቲ ተስፋ አትቁረጭበት። እንደዚህ አይነት ሰው ጥሩ ነገር ሲያገኝ ይቀየራል። እሱ ለመልካም ወይ ለጥሩ ስራ አልተፈጠረም። አትልፈት ሄዲ። ቦታ ቀይረኝ። ከየት ነው ያመጣችኋት? ለአቀባበል ድምቀት ከአንዱ ተቀብለ ነው። ጆ አዲስ ነገር ናፍቆኝ ነበር። እንኳንም ከሸቤ ተፈታልኝ። ያው ታውቀው የለ አትፍረድበት። አንተ ግን እንኳን በሰላም ወጣ። እድለኛው ፍቅረኛስ እንዴት ናት? እድለኛውስ እኔ ነኝ የሷ ባል በመሆኔ። ሚስት እንደምትሆን ካረጋገጥ የጋብቻውን ቀለበት ማዘጋጀት አለብኝ ማለት ነው። በእርግጠኝነት በዚህ ምድር ላይ ከኔ ውጭ ለሷ ባል የሚሆን ወንድ የለም። ደስ የሚል ኮንፊደንስ ነው። አመሰግናለሁ። ኦኬ መልካም ቀን። ባይ። ኖ እዚህ ላይ ያለው ስኳር ለጥርሳችን በጣም ጎጂ ነው። ኦኬ ነገ ከነገ ወዲያ በክሊኒክ ወረፋ ስትሰቃይ ማየት አልፈልግም። አመሰግናለሁ። መልካም ቀን። ማዘር እንዴት ናት? ፊስ ናት። እየደጋገመች ትጠይቀኝ። ኧረ ሚኪ በሚካኤል ስለ እንጎቻው ንገረው። ያው ታውቀው የለ እንጎቻ ጋግራ ለእኔ ከሰጠችኝ በኋላ አንተን ፈልጋ ስታጣ ታስቀምጥልሃለች። አንድ የምነግርህ ነገር ምን እንደሆነ ታውቃለህ? በፍጹም እንዳትሰለቻት። አንድ ነገር የሆነች ጊዜ ጸጸቱን አትችሎ። እኔን አታየኝ? ገብቶኝ አብሽር፣ ገብቶኝ። መቲን አግኝታችኋት ታውቃላችሁ? ሰላም። ኧረ የሆነ አሪፍ ጭቅ ጠብሳለች። እውነቱን ነው የሚያወራው? የሆነ ብርዳም ነገር ነው። አንተ በምን አወቅ? ከውጭ ነው የመጣው፣ ዲያስፖራ ነው። በዛ ላይ ደግሞ የራሱ መኪና አለው። አየኸው? ታውቀው የለ እሱን መለኪያ ጆል ማግኘት አለብኝ። መጀመሪያ ሙድን አስተካክል። ሙዴን ሳይሆን ህይወቴን ነው ማስተካከል ያለብን። ለመጥፎ ነገር መጠቀሚያ መሆን የለብንም። የኛ ስራ ለበጎ ዓላማ መሆን ይችላል። እንሞክራለን። እንሰራለን። ለበጎ ዓላማ አንገት እንቆለምማለን። እንዴ በርገር! ኧረ በሚካኤል በርገር! ኧረ ሚኪ በሚካኤል በርገር! እኔ ጋ ደውላ ነበረ።
ምንድነው ችግሩ? አንተም ጋር ደወለች? ትደውል። እንደውም እዛች ቤት አልገባ። ችግሩን ማን እንዳመጣው እራሷው ታውቀዋለች። ሰውየው ልክ ቤቱ ሲገባ የሚታየው ይሄ ብቻ ነው በቃ። ሰላምዬ ስለሚወድሽ እኮ ነው። ስለሚወደኝ ነው እንደዛ አፈር ከደም የሚያስግጠኝ። ኧረ ትዳርን እንድፈራ እያደረግሽኝ ነው። ነገሩን በመነጋገር ለመፍታት ብዬ ደጋግሜ አናገርኳት። ሚሊዮን ጊዜ አናግሬያታለሁ። ይህ ነገር ግዴታ ሆነ እንዴ ብላ ማማረር ጀምራለች። ቴዲ አሁንማ እንኳን አጥፋይ ልተኛ ከንፈሬን እንኳን መሳም አትፈልግም። ፋሲል ምናልባት የአፍ ጠረን ቴዲ ደግሞ እንደው ሁሉ ነገር ከዴንት ጋር ማያያዝ ትወዳለህ። አንዳንዴ ነገሩን በደንብ አስቤ ስመረምረውማ አዳም ከገነት የተባረረበትን እልህ የሚወጣው በዚህ ብቻ ነው በቃ። ግራ ስለገባኝ እኮ ይኸው ቴዲ የራስ መለስከው። ሴቶች ማለት ግራ የሚያጋቡ ፍጥረቶች ናቸው። እንደውም አንድ ነገር ልንገርህ፣ ሴቶች ከሰዓሊ ውጪ የማይታዩ አብስትራክት የሆኑ ስዕሎች ናቸው። ፋሲል አንድ ዘላቂ መፍትሄ ማግኘት አለብን። ቴዲ አትጨነቅ፣ መፍትሄውን እኔ አግኝቼዋለሁ። ምን? ነገሩን ሁሉ የወንዶች ብቻ አደረግሽው አይደል? እኛም እኮ ስሜት የሚባል ነገር ወይኔ ስሜት በየቀኑ ይመጣል እንዴ? የጋራ ስሜትን መነጋገር አይሻልም? ቴዲ ምንድነው እንደዚህ? ቴዲ ተፈጥሮ አስገድዶን ትንሽ ቀን እንኳን ለምናርፈው እንዴት ደማቸው እንደሚፈላ። እኔ እኮ በወር 20 ቀን ባረገልኝ ነው ያልኩት። ውጭ ጨራሽ ኖ ይሄ ሰይጣናዊ ሐሳብ ነው ፋሲል። እኔ ጓደኛህ በህይወት ያለው እንደዚህ አይነት ርካሽ ተግባር አትፈጽምም። ቴዲ እኔ ደግሞ አንድ ነገር ልንገርህ፣ የምታስረው ቀለበት ደስታን ወደ ሐዘን፣ ሰላምን ወደ ብጥብጥ፣ ነፃነትን ወደ መታሰር የሚወስድብህ ከሆነ ምንም ነገር አያስፈልግም። ትዳርን ሆረር አደረግሽብኝ እኮ። ምንም ነገርን ተነጋግሮ መፍታት ማስተካከል እንደሚቻል አምናለሁ። አንቺ ቢያሻው አካሄድ መሄድ ባልሽ ሌላ ሴት ጋር ሄዶ ከሚያመጣው ነገር አይብስም። ውይ አርጎት ነው በገላገለ። ይሄንን አስተሳሰብህን የምንቀይር ጥንዶች እንደምንሆን አልጠራጠርም። ያድርግል። እስቲ ለማንኛውም ሁሉንም ነገር ሲሆን እናየዋለን። ካነን ይሻለኝ ልጆቼ እንደሆነ ያሉ ልክ አንስቲ ቶሎ ምን አሉ ጋሽ አፈላሉታል። እሺ አፈላሉታል። የማይሰጠኝ በዚህ በኩል ይግባሽ። እማዬ ጆኒ መጥቶልሻል። ጆኒ መጥቷል። አባቴ ጠፋው። ገና ተናገረች። እኔ ምን ታጥቼ ምን አጥቼ ተናሽሽ እማዬ ታድሮ እኮ ነው የጠፋው። ቀባጣ ዝም በይ በይ ሲቀባጣ ያንዳንዴ ማን አባት ያስረብ አንተ ቀባጣሪ ተወራካወልና አንቺ ሰው በሽታው ራሱ ድራሹ ይደፋ። እሰይ የት አባቱ ፈሳሽ ነገር በደም እንዲወስዱ ተነጋግረናል አይደል? አዎ። ስለዚህ በደም ፈሳሽ ይሰዱ። በኋላ መጥቼ መድኃኒቱን ሰጥቷታለሁ። ነይና ገላጊ። አንቺ አይባልም። እሺ እርኩስ ክፉ ሄሎ አቤት ስራ ላይ ነበር አልመጣም
ታላቅ ስኬት ነው። ልትኮሩ ይገባቸዋል። እኔም ከእናንተ ጋር መስራት እፈልጋለሁ። ይችን ትንሽ ክሊኒክ ከነስሟ ከነሰራተኞቿና ከነአሰራሯ ጋር ወደ ትልቅ ሆስፒታል እንድታድግ እፈልጋለሁ። ምን ታስባለህ? በጣም ደስ ይለኛል። ሁላችንም ደስ ይለናል። በጣም ጥሩ። ሰዎቼ ይደውሉልሃል። ከሰሞኑ አንድ ቀን ቀጠሮ ይዘን በደንብ እንነጋገርበትና እንፈራረማለን። ከጓዳ ልብሴን አምጣልኝና ቀይሬ ልምጣ። ለምን አረፍ ብለህ አስበህበት ብታገኛት አይሻልም? ስንመለስ እናርፋለን። የሆነ መንቀሳቀሻ ግን እኮ ያስፈልገናል ጆ። ማለት አንድ ሁለት ሰዎች ደውለውልኝ ነበረ። ያንተን ሀሳብ ልስማ ብዬ። ሚኪ እሺ ካልክ ትቼዋለሁ። እቺ ያንተ ድርሻ ናት። ችግሩና ግባና ጥናት አለ። ምን ያንገበግብሃል? ሆዳ በቴ ብላቴ ምግባና ብላና ቂጣ መጋግርልሃለሁ። ሙቅ አጥሚት እሰራልሃለሁ። አንዴ ደስታዬን ለሃኒ ላብስራት። አብስራት ያብስራ አብስራ ሃኒ። ሄሎ ቴዲ፣ አንዴ መልሼ ልደውልልህ። ዳመናው ላጥፋ። ፋሲል ዳመናው ውበቱ እኮ ነው። እቺ ጨረቃዋ እሷ ናት። ይሄ ደግሞ ኮከቡ እኔ ነኝ። አንተ ግን እንዲሁ ዝም ብዬ ሳይ ጀሌ መሆን ትወዳለህ። ጀሌ ምንድን ነው? አሽከር ማለት ነው። ምን? ቆይ ቴዲ፣ አንተ ለምትወደው ሰው ለምታፈቅራት ለፍቅር አሽከር ብትሆን ምን ችግር አለ? ፋሲል፣ እኔ ለመቲ አሽከር መሆን እፈልጋለሁ። ፈቅደንልሃል። በቃ ከዚህ በኋላ አሽከር ነህ። አሽከር ሆነሃል። አመሰግናለሁ። ንግስቱ ሺህ ዓመት ምንድን ነው ቴዲ? በፍጹም ቴዲዬ ምን ሆነሃል? በፍጹም ይሄን ፍቅርን ማንም ሰው እንዲነጥቀኝ አልፈልግም። ማን ነው? ኧረ ሰላም ነው። ምን ሆነሃል? መቴ፣ የህይወቴ ስኬት ከአንቺ ጋር እስከ እድሜ ልክ መኖር ነው። የህይወቴ ውድቀት ደግሞ አንቺን ሳጣሽ ብቻ ነው። አውቃለሁ ቴዲዬ፣ እሱን እኮ ብዙ ጊዜ ደጋግመህ ነግረኸኛል። መቴ፣ ዋናው የኔ መናገር እኮ አይደለም። አንቺ ይሄን ተቀብለሽዋል ወይ? እንግዲህ ይህንን ማረጋገጥ የምትችለው አንተ ነህ። ዛሬውኑ
ዛሬውኑ አረጋግጥልሻለሁ። አሁን ራሱ እንዴት ስራ እንደምመጣ አላውቅም። በቃ እግሬ እንዴት እንደምራመድ አላውቅም። ያምሻል አይደል አንቺ ልጅ? አንቺ ትስቂያለሽ አይደል? ከእንቅልፍ ድንገት በነቃ ቁጥር በቃ የእንቅልፍ ክኒን ነው ያደረገኝ። እሺ በቃ እሺ፣ ስራ ስመጣ እዛ እናወራለን። በቃ እሺ፣ ቻው። ሃኒ እንዴ! ኖ ኖ ኖ ኖ ኖ ኖ ኖ እሱ ፈጽሞ አይሆንም። ለምን? ምክንያቱም ባድሬም አይቻለው። መጀመሪያ ላይ የመረጥኩት እሱ ይሆን። እሺ ችግር የለም። ምርጫህን አዘጋጅተን እንጠብቀሃለን። ሹካ ያስቆረጥማል። አየሽ፣ እኔ እንደዚህ አይነት ባለሙያ ነኝ። በነገራችን ላይ ወንድምሽን ሳንጠይቀው ሊፈታ ነው። እሱን ጠየቅነው አልጠየቅነው ምን ለውጥ ይኖራል? መቲ፣ ተስፋ አትቁረጭበት። እንደዚህ አይነት ሰው ጥሩ ነገር ሲያገኝ ይቀየራል። እሱ ለመልካም ወይ ለጥሩ ስራ አልተፈጠረም። አትልፈት ሄዲ። ቦታ ቀይረኝ። ከየት ነው ያመጣችኋት? ለአቀባበል ድምቀት ከአንዱ ተቀብለ ነው። ጆ አዲስ ነገር ናፍቆኝ ነበር። እንኳንም ከሸቤ ተፈታልኝ። ያው ታውቀው የለ አትፍረድም። አንተ ግን እንኳን በሰላም ወጣ። እድለኛው ፍቅረኛስ እንዴት ናት? እድለኛውስ እኔ ነኝ። የሷ ባል በመሆኔ ሚስት እንደምትሆን ካረጋገጥ የጋብቻውን ቀለበት ማዘጋጀት አለብኝ ማለት ነው። በእርግጠኝነት በዚህ ምድር ላይ ከኔ ውጭ ለሷ ባል የሚሆን ወንድ የለም። ደስ የሚል ኮንፊደንስ ነው። አመሰግናለሁ። ኦኬ፣ መልካም ቀን። ባይ። ኖ እዚህ ላይ ያለው ስኳር ለጥርሳችን በጣም ጎጂ ነው። ኦኬ፣ ነገ ከነገ ወዲያ በክሊኒኬ ወረፋ ስትሰቃይ ማየት አልፈልግም። አመሰግናለሁ። መልካም ቀን።
ማዘር እንዴት ናት? ፒስ ናት። እየደጋገመች ትጠይቀኝ ነው። ኧረ ሚኪ በሚካኤል ስለ እንጎቻው ንገረው። ያው ታውቀው የለ እንጎቻ ጋግራ ለእኔ ከሰጠችኝ በኋላ አንተን ፈልጋ ስታጣ ታስቀምጥልሃለች። አንድ የምነግርህ ነገር ምን እንደሆነ ታውቃለህ? በፍጹም እንዳትሰለቻት። አንድ ነገር የሆነች ጊዜ ጸጸቱን አትችሎ። እኔን አታየኝ? ገብቶኝ አብሽር፣ ገብቶኝ። መቲን አግኝታችኋት ታውቃላችሁ? ሰላም። ኧረ የሆነ አሪፍ ጭቅ ጠብሳለች። እውነቱን ነው የሚያወራው? የሆነ ብርጣም ነገር ነው። አንተ በምን አወቅ? ከውጭ ነው የመጣው፣ ዲያስፖራ ነው። በዛ ላይ ደግሞ የራሱ መኪና አለዋ። አየኸው? ታውቀው የለ እሱን መለኪያው ጆን ማግኘት አለብኝ። መጀመሪያ ሙድን አስተካክል። ሙዴን ሳይሆን ህይወቴን ነው ማስተካከል ያለብን። ለመጥፎ ነገር መጠቀሚያ መሆን የለብንም። የኛ ስራ ለበጎ ዓላማ መሆን ይችላል። እንሞክራለን። እንሰራለን። ለበጎ ዓላማ አንገት እንቆለምማለን። እንዴ በርገር! ኧረ በሚካኤል በርገር! ኧረ ሚኪ በሚካኤል በርገር! እኔ ጋ ደውላ ነበረ። ምንድነው ችግሩ? አንተም ጋር ደወለች? ትደውል። እንደውም እዛች ቤት አልገባም። ችግሩን ማን እንዳመጣው እራሷው ታውቀዋለች። ሰውየው ልክ ቤቱ ሲገባ የሚታየው ይሄ ብቻ ነው በቃ። ሰላምዬ ስለሚወድሽ እኮ ነው። ስለሚወደኝ ነው እንደዛ አፈር ከደም የሚያስግጠኝ። ኧረ ትዳርን እንድፈራ እያደረግሽኝ ነው። ነገሩን በመነጋገር ለመፍታት ብዬ ደጋግሜ አናገርኳት። ሚሊዮን ጊዜ አናግሬያታለሁ። ይህ ነገር ግዴታ ሆነ እንዴ ብላ ማማረር ጀምራለች። ቴዲ አሁንማ እንኳን አጥፋይ ልተኛ ከንፈሬን እንኳን መሳም አትፈልግም። ፋሲል ምናልባት የአፍ ጠረን ቴዲ ደግሞ እንደው ሁሉ ነገር ከዴንት ጋር ማያያዝ ትወዳለህ። አንዳንዴ ነገሩን በደንብ አስቤ ስመረምረውማ አዳም ከገነት የተባረረበትን እልህ የሚወጣው በዚህ ብቻ ነው በቃ። ግራ ስለገባኝ እኮ ይኸው ቴዲ የራስ መለስከው። ሴቶች ማለት ግራ የሚያጋቡ ፍጥረቶች ናቸው። እንደውም አንድ ነገር ልንገርህ፣ ሴቶች ከሰዓሊ ውጪ የማይታዩ አብስትራክት የሆኑ ስዕሎች ናቸው። ፋሲል አንድ ዘላቂ መፍትሄ ማግኘት አለብን። ቴዲ አትጨነቅ፣ መፍትሄውን እኔ አግኝቼዋለሁ። ምን ነገሩን ሁሉ የወንዶች ብቻ አደረግሽው አይደል? እኛም እኮ ስሜት የሚባል ነገር ወይኔ ስሜት በየቀኑ ይመጣል እንዴ? የጋራ ስሜት መነጋገር አይሻልም? ቴዲ ምንድነው እንደዚህ? ቴዲ ተፈጥሮ አስገድዶን ትንሽ ቀን እንኳን ለምናርፈው እንዴት ደማቸው እንደሚፈላ። እኔ እኮ በወር 20 ቀን ባረገልኝ ነው ያልኩት። ውጭ ጨራሽ ኖ ይሄ ሰይጣናዊ ሐሳብ ነው ፋሲል። እኔ ጓደኛህ በህይወት ያለው እንደዚህ አይነት ርካሽ ተግባር አትፈጽምም። ቴዲ እኔ ደግሞ አንድ ነገር ልንገርህ፣ የምታስረው ቀለበት ደስታን ወደ ሐዘን፣ ሰላምን ወደ ብጥብጥ፣ ነፃነትን ወደ መታሰር የሚወስድብህ ከሆነ ምንም ነገር አያስፈልግም። ትዳርን ሆረር አደረግሽብኝ እኮ። ምንም ነገርን ተነጋግሮ መፍታት ማስተካከል እንደሚቻል አምናለሁ። አንቺ ቢያሻው አካሄድ መሄድ ባልሽ ሌላ ሴት ጋር ሄዶ ከሚያመጣ ነገር አይብስ። ውይ አርጎት ነው በገላገለ። ይሄንን አስተሳሰብህን የምንቀይር ጥንዶች እንደምንሆን አልጠራጠርም። ያድርግል። እስቲ ለማንኛውም ሁሉንም ነገር ሲሆን እናየዋለን። ካነን ይሻለኝ ልጆቼ እንደሆነ ያሉ ልክ አንስቲ ቶሎ ምን አሪጋሽ አፈላሉ እሺ አፈላሉ ታዲያ የማይሰጠኝ በዚህ በኩል ይግባለች። እማዬ ጆኒ መጥቶልሻል። ጆኒ መጥቷል። አባቴ ጠፋው ገና ተናገረች። እኔ ምን ታጥቼ ምን አጥቼ ምን አሽሽ እማዬ ታዝሮ እኮ ነው የጠፋው። ቀባጣ ዝም በይ በዚህ ቀባጣ ያንዳዴ እኮ ማን አባት ያስረብ አንተ ቀባጣሪ ከወራከወሪና ጋሽን ሰላም ጋሽን
ሰው በሽታው ራሱ ድራሹ ይደፋል። እሰይ የት አባቱ ፈሳሽ ነገር በደም እንዲወስዱ ተነጋግረናል አይደል? አዎ። ስለዚህ በደም ፈሳሽ ይሰዱ። በኋላ መጥቼ መድኃኒቱን ሰጥቷታል። ነይና ገላጊ አንቺ አይባል እሺ እርኩስ ክፉ ሄሎ አቤት ስራ ላይ ነበር አልመጣም ታላቅ ስኬት ነው። ልትኮሩ ይገባቸዋል። እኔም ከእናንተ ጋር መስራት እፈልጋለሁ። ይችን ትንሽ ክሊኒክ ከነስሟ ከነሰራተኞቿና ከነአሰራሯ ጋር ወደ ትልቅ ሆስፒታል እንድታድግ እፈልጋለሁ። ምን ታስባለህ? በጣም ደስ ይለኛል። ሁላችንም ደስ ይለናል። በጣም ጥሩ። ሰዎቼ ይደውሉልሃል። ከሰሞኑ አንድ ቀን ቀጠሮ ይዘን በደንብ እንነጋገርበትና እንፈራረማለን። እሺ ከጓዳ ልብሴን አምጣልኝና ቀይሬ ልውጣ። ለምን አረፍ ብለህ አስበህበት ብታገኛት አይሻልም? ስንመለስ እናርፋለን። የሆነ መንቀሳቀሻ ግን እኮ ያስፈልገናል ጆ። ማለት አንድ ሁለት ሰዎች ደውለውልኝ ነበረ። ያንተን ሀሳብ ልስማ ብዬ። ሚኪ እሺ ካልክ ትቼዋለሁ። እቺ አንተ ድርሻ ናት። ችግሩና ግባና ጥናታ ምን ያንገበግባል ሆዳ በቴጋ ብላቴ ምግባና ብላናት ቂጣ መጋግርልሃለሁ ሙቅ አጥሚት እሰራልሃለሁ። አንዴ ደስታዬን ለሃኒ ላብስራት። አብስራት ያብስራት አብስራት ሃኒ ሄሎ ቴዲ አንዴ መልሼ ልደውልልህ። ኖ ደምነው ላጥፋ። ፋሲል ዳመናው ውበቱ እኮ ነው። እቺ ጨረቃዋ እሷ ናት። ይሄ ደግሞ ኮከቡ እኔ ነኝ። አንተ ግን እንዲሁ ዝም ብዬ ሳይ ጀሌ መሆን ትወዳለህ። ጀሌ ምንድን ነው? አሽከር ማለት ነው። ምን? ቆይ ቴዲ አንተ ለምትወደው ሰው ለምታፈቅራት ለፍቅር አሽከር ብትሆን ምን ችግር አለ? ፋሲል እኔ ለመቲ አሽከር መሆን እፈልጋለሁ። ፈቅደንልሃል። በቃ ከዚህ በኋላ አሽከር ነህ። አሽከር ሆነሃል። አመሰግናለሁ። ንግስቱ ሺህ ዓመት
መቴ ምንድነው ቴዲ? መቴ በፍጹም ቴዲዬ ምን ሆነሃል? መቴ በፍጹም ይሄን ፍቅርን ማንም ሰው እንዲነጥቀኝ አልፈልግም። ማን ነው? አረ ሰላም ነው ሆነሃል? መቴ የህይወቴ ስኬት ካንቺ ጋር እስከ እድሜ ልክ መኖር ነው። የህይወቴ ውድቀት ደግሞ አንቺን ሳጣሽ ብቻ ነው። አውቃለሁ ቴዲዬ፣ እሱን እኮ ብዙ ጊዜ ደጋግመህ ነግረኸኛል። መቴ ዋናው የኔ መናገር እኮ አይደለም። አንቺ ይሄን ተቀብለሽዋል ወይ? እንግዲህ ይሄንን ማረጋገጥ የምትችለው አንተ ነህ። ዛሬውኑ አረጋግጥልሻለሁ። አሁን ራሱ እንዴት ስራ እንደምመጣ አላውቅም። በቃ እግሬ እንዴት እንደምራመድ አላውቅም። ያምሻል አይደል አንቺ ልጅ? አንቺ ትስቂያለሽ አይደል? ከእንቅልፍ ድንገት በነቃ ቁጥር በቃ የእንቅልፍ ክኒን ነው ያደረገኝ። እሺ በቃ እሺ፣ ስራ ስመጣ እዛ እናወራለን። በቃ እሺ ቻው። ሃኒ እንዴ ኖ እሱ ፈጽሞ አይሆንም። ለምን? ምክንያቱም ባድሬም አይቻለው። መጀመሪያ ላይ የመረጥኩት እሱ ይሆን። እሺ ችግር የለም፣ ምርጫህን አዘጋጅተን እንጠብቀሃለን። ሹካ ያስቆረጥማል። አየሽ፣ እኔ እንደዚህ አይነት ባለሙያ ነኝ። በነገራችን ላይ ወንድምሽን ሳንጠይቀው ሊፈታ ነው። እሱን ጠየቅነው አልጠየቅነው ምን ለውጥ ይኖራል? መቴ ተስፋ አትቁረጭበት። እንደዚህ አይነት ሰው ጥሩ ነገር ሲያገኝ ይቀየራል። እሱ ለመልካም ወይ ለጥሩ ስራ አልተፈጠረም። አትልፈት ሄዲ። ቦታ ቀይረኝ። ከየት ነው ያመጣችኋት? ለአቀባበል ድምቀት ከአንዱ ተቀብለ ነው። ጆ አዲስ ነገር ናፍቆኝ ነበር። እንኳንም ከሸቤ ተፈታልኝ። ያው ታውቀው የለ አትፍረድበት። አንተ ግን እንኳን በሰላም ወጣ። እድለኛው ፍቅረኛህስ እንዴት ናት? እድለኛውስ እኔ ነኝ። የሷ ባል በመሆኔ ሚስት እንደምትሆን ካረጋገጥ የጋብቻውን ቀለበት ማዘጋጀት አለብኝ ማለት ነው። በእርግጠኝነት
በዚች ምድር ላይ ከኔ ውጭ ለሷ ባል የሚሆን ወንድ የለም። ደስ የሚል ኮንፊደንስ ነው። አመሰግናለሁ። ኦኬ፣ መልካም ቀን። መልካም ቀን። ባይ። ኖ ኖ ኖ ኖ ኖ እዚህ ላይ ያለው ስኳር ለጥርሳችን በጣም ጎጂ ነው። ኦኬ። ነገ ከነገ ወዲያ በክሊኒኬ ወረፋ ስትሰቃይ ማየት አልፈልግም። አመሰግናለሁ። መልካም ቀን። ማዘር እንዴት ናት? ፊስ ናት። እየደጋገመች ትጠይቀኝ ነው። ኧረ ሚኪ በሚካኤል ስለ እንጎቻው ንገረው። ያው ታውቀው የለ እንጎቻ ጋግራ ለእኔ ከሰጠችኝ በኋላ አንተን ፈልጋ ስታጣ ታስቀምጥልሃለች። አንድ የምነግርህ ነገር ምን እንደሆነ ታውቃለህ? በፍጹም እንዳትሰለቻት። አንድ ነገር የሆነች ጊዜ ጸጸቱን አትችሎ። እኔን አታየኝ? ገብቶኝ አብሽር፣ ገብቶኝ። መቲን አግኝታችኋት ታውቃላችሁ? ሰላም። ኧረ የሆነ አሪፍ ጭቅ ጠብሳለች። እውነቱን ነው የሚያወራው? የሆነ ብርዳም ነገር ነው። አንተ በምን አወቅ? ከውጭ ነው የመጣው፣ ዲያስፖራ ነው። በዛ ላይ ደግሞ የራሱ መኪና አለዋ። አየኸው? ታውቀው የለ የሱን መለኪያ ጆን ማግኘት አለብኝ። መጀመሪያ ሙድን አስተካክል። ሙዴን ሳይሆን ህይወቴን ነው ማስተካከል ያለብን። ለመጥፎ ነገር መጠቀሚያ መሆን የለብንም። የኛ ስራ ለበጎ ዓላማ መሆን ይችላል። እንሞክራለን። እንሰራለን። ለበጎ ዓላማ አንገት እንቆለምማለን። እንዴ በርገር! ኧረ በሚካኤል በርገር! ኧረ ሚኪ በሚካኤል በርገር! እኔ ጋ ደውላ ነበረ። ምንድነው ችግሩ? አንተም ጋር ደወለች? ትደውል። እንደውም እዛች ቤት አልገባ። ችግሩን ማን እንዳመጣው እራሷው ታውቀዋለች። ሰውየው ልክ ቤቱ ሲገባ የሚታየው ይሄ ብቻ ነው በቃ። ሰላምዬ ስለሚወድሽ እኮ ነው። ስለሚወደኝ ነው እንደዛ አፈር ከደም የሚያስግጠኝ። ኧረ ትዳርን እንድፈራ እያደረግሽኝ ነው። ነገሩን በመነጋገር ለመፍታት ብዬ ደጋግሜ አናገርኳት። ሚሊዮን ጊዜ አናግሬያታለሁ። ይህ ነገር ግዴታ ሆነ እንዴ ብላ ማማረር ጀምራለች። ቴዲ አሁንማ እንኳን አጥፋይ ልተኛ ከንፈሬን እንኳን መሳም አትፈልግም። ፋሲል ምናልባት የአፍ ጠረን ቴዲ ደግሞ እንደው ሁሉ ነገር ከዴንት ጋር ማያያዝ ትወዳለህ። አንዳንዴ ነገሩን በደንብ አስቤ ስመረምረውማ አዳም ከገነት የተባረረበትን እልህ የሚወጣው በዚህ ብቻ ነው በቃ። ግራ ስለገባኝ እኮ ይኸው ቴዲ የራስ መለስከው። ሴቶች ማለት ግራ የሚያጋቡ ፍጥረቶች ናቸው። እንደውም አንድ ነገር ልንገርህ፣ ሴቶች ከሰዓሊ ውጪ የማይታዩ አብስትራክት የሆኑ ስዕሎች ናቸው። ፋሲል አንድ ዘላቂ መፍትሄ ማግኘት አለብን። ቴዲ አትጨነቅ፣ መፍትሄውን እኔ አግኝቼዋለሁ። ምን? ነገሩን ሁሉ የወንዶች ብቻ አደረግሽው አይደል? እኛም እኮ ስሜት የሚባል ነገር ወይኔ ስሜት በየቀኑ ይመጣል እንዴ? የጋራ ስሜት መነጋገር አይሻልም? ቴዲ ምንድነው እንደዚህ? ቴዲ ተፈጥሮ አስገድዶን ትንሽ ቀን እንኳን ለምናርፈው እንዴት ደማቸው እንደሚፈላ። እኔ እኮ በወር 20 ቀን ባረገልኝ ነው ያልኩት። ውጭ ጨራሽ ኖ ይሄ ሰይጣናዊ ሐሳብ ነው ፋሲል። እኔ ጓደኛህ በህይወት ያለው እንደዚህ አይነት ርካሽ ተግባር አትፈጽምም። ቴዲ እኔ ደግሞ አንድ ነገር ልንገርህ፣ የምታስረው ቀለበት ደስታን ወደ ሐዘን፣ ሰላምን ወደ ብጥብጥ፣ ነፃነትን ወደ መታሰር የሚወስድብህ ከሆነ ምንም ነገር አያስፈልግም። ትዳርን ሆረር አደረግሽብኝ እኮ። ምንም ነገርን ተነጋግሮ መፍታት ማስተካከል እንደሚቻል አምናለሁ። አንቺ ቢያሻ ከሄድ መሄድ ባልሽ ሌላ ሴት ጋር ሄዶ ከሚያመጣ ነገር አይብስ። ውይ አርጎት ነው በገላገለ። ይሄንን አስተሳሰብህን የምንቀይር ጥንዶች እንደምንሆን አልጠራጠርም። ያድርግል። እስቲ ለማንኛውም ሁሉንም ነገር ሲሆን እናየዋለን።
ነው የሚሻለኝ። ልጆቼ እንደሆነ ያሉ ልክ እስቲ ቶሎ ቶሎ ምን አሉ ጋሽ አፈላሉታል። እሺ አፈላሉታል። የማይሰቸው በዚህ በኩል ይግባች። እማዬ ጆኒ መጥቶልሻል። ጆኒ መጥቷል። አባቴ ጠፋው። ገና ገና ተናገረች። እኔ ምን ታጥቼ ምን አጥቼ ምን አጥቼ እማዬ ታድሮ እኮ ነው የጠፋው። ቀባጣ ዝም በይ በይ ሲቀባጣ ያንዳንዴ ማን አባቱ ያስረብ አንተ ቀባጣሪ ከወራካወሪና ዛሬ በጣም ደህና ናት። አንቺ ሰው በሽታው ራሱ ድራሹ ይደፋል። እሰይ የት አባቱ ፈሳሽ ነገር በደም እንዲወስዱ ተነጋግረናል አይደል? አዎ። ስለዚህ በደም ፈሳሽ ይሰዱ። በኋላ መጥቼ መድኃኒቷን ሰጥቷታለሁ። እንደርጉም ልጅ ነኝ እናገላጊ አንቺ አይባልም። እሺ እርኩስ ክፉ ሄሎ አቤት ስራ ላይ ነበር አልመጣም። ይህ ታላቅ ስኬት ነው። ልትኮሩ ይገባቸዋል። እኔም ከእናንተ ጋር መስራት እፈልጋለሁ። ይችን ትንሽ ክሊኒክ ከነስሟ ከነሰራተኞቿና ከነአሰራሯ ጋር ወደ ትልቅ ሆስፒታል እንድታድግ እፈልጋለሁ። ምን ታስባለህ? በጣም ደስ ይለኛል። ሁላችንም ደስ ይለናል። በጣም ጥሩ። ሰዎቼ ይደውሉልሃል። ከሰሞኑ አንድ ቀን ቀጠሮ ይዘን በደንብ እንነጋገርበትና እንፈራረማለን። እሺ ከጓዳ ልብሴን አምጣልኝና ቀይሬ ልምጣ። ለምን አረፍ ብለህ አስበህበት ብታገኛት አይሻልም? ስንመለስ እናርፋለን። የሆነ መንቀሳቀሻ ግን እኮ ያስፈልገናል ጆ። ማለት አንድ ሁለት ሰዎች ደውለውልኝ ነበረ። ያንተን ሀሳብ ልስማ ብዬ። ሚኪ እሺ ካልክ ትቼዋለሁ። እቺ አንተ ድርሻ ናት። ችግሩና ግባና ጥናት ምን ያንገበግብሃል? ሆዳ በጤና ብላቴን ግባና ብላና ቂጣ መጋግርልሃለሁ። ሙቅ አጥሚት እሰራልሃለሁ። አንዴ ደስታዬን ለሃኒ ላብስራት። አብስራት ያብስራት አብስራት። ሃኒ ሄሎ ቴዲ፣ አንዴ መልሼ ልደውልልህ። ዳመናው ላጥፋ። ፋሲል ዳመናው ውበቱ እኮ ነው። እቺ ጨረቃዋ እሷ ናት። ይሄ ደግሞ ኮከቡ እኔ ነኝ። አንተ ግን እንዲሁ ዝም ብዬ ሳይ ጀሌ መሆን ትወዳለህ።
ጀሌ ምንድነው? አሽከር ማለት ነው። ምን? ቆይ ቴዲ አንተ ለምትወደው ሰው ለምታፈቅራት ለፍቅር አሽከር ብትሆን ምን ችግር አለ? ፋሲል እኔ ለመቲ አሽከር መሆን እፈልጋለሁ። ፈቅደንልሃል። በቃ ከዚህ በኋላ አሽከር ነህ። አሽከር ሆነሃል። አመሰግናለሁ። ንግስቱ ሺህ ዓመት መቲ ምንድነው ቴዲ? መቲ በፍጹም ቴዲዬ ምን ሆነሃል? መቲ በፍጹም ይሄን ፍቅርን ማንም ሰው እንዲነጥቀኝ አልፈልግም። ማን ነው? አረ ሰላም ነው። ምን ሆነሃል? መቲ የህይወቴ ስኬት ካንቺ ጋር እስከ እድሜ ልክ መኖር ነው። የህይወቴ ውድቀት ደግሞ አንቺን ሳጣሽ ብቻ ነው። አውቃለሁ ቴዲዬ፣ እሱን እኮ ብዙ ጊዜ ደጋግመህ ነግረኸኛል። መቲ ዋናው የኔ መናገር እኮ አይደለም። አንቺ ይሄን ተቀብለሽዋል ወይ? እንግዲህ ይሄንን ማረጋገጥ የምትችለው አንተ ነህ። ዛሬውኑ አረጋግጥልሻለሁ። አሁን ራሱ እንዴት ስራ እንደምመጣ አላውቅም። በቃ እግሬ እንዴት እንደምራመድ አላውቅም። ያምሻል አይደል? አንቺ ትስቂያለሽ አይደል? ከእንቅልፍ ድንገት በነቃ ቁጥር በቃ የእንቅልፍ ክኒን ነው ያደረገኝ። እሺ በቃ እሺ፣ ስራ ስመጣ እዛ እናወራለን። በቃ እሺ፣ ቻው። ሃኒ ኖ እሱ ፈጽሞ አይሆንም። ለምን? ምክንያቱም ባድሬም አይቻለሁ። መጀመሪያ ላይ የመረጥኩት እሱ ይሆን። እሺ ችግር የለም፣ ምርጫህን አዘጋጅተን እንጠብቀሃለን። ሹካ ያስቆረጥማል። አየሽ፣ እኔ እንደዚህ አይነት ባለሙያ ነኝ። በነገራችን ላይ ወንድምሽን ሳንጠይቀው ሊፈታ ነው። እሱን ጠየቅነው አልጠየቅነው ምን ለውጥ ይኖራል? መቲ ተስፋ አትቁረጭበት። እንደዚህ አይነት ሰው ጥሩ ነገር ሲያገኝ ይቀየራል። እሱ ለመልካም ወይ ለጥሩ ስራ አልተፈጠረም። አትልፈት ሄዲ።
ቦታ ቀይረኝ። ከየት ነው ያመጣችኋት? ለአቀባበል ድምቀት ከአንዱ ተቀብለ ነው። ጆ ጆ ጆ ጆ አዲስ ነገር ናፍቆኝ ነበር። እንኳንም ከሸቤ ተፈታልኝ። ያው ታውቀው የለ አትፍረድም። አንተ ግን እንኳን በሰላም ወጣ። እድለኛው ፍቅረኛስ እንዴት ናት? እድለኛውስ እኔ ነኝ የሷ ባል በመሆኔ። ሚስት እንደምትሆን ካረጋገጥ የጋብቻውን ቀለበት ማዘጋጀት አለብኝ ማለት ነው። በእርግጠኝነት በዚህ ምድር ላይ ከኔ ውጭ ለሷ ባል የሚሆን ወንድ የለም። ደስ የሚል ኮንፊደንስ ነው። አመሰግናለሁ። ኦኬ፣ መልካም ቀን። መልካም ቀን። ባይ። ኖ ኖ ኖ ኖ ኖ እዚህ ላይ ያለው ስኳር ለጥርሳችን በጣም ጎጂ ነው። ኦኬ። ነገ ከነገ ወዲያ በክሊኒክ ወረፋ ስትሰቃይ ማየት አልፈልግም። አመሰግናለሁ። መልካም ቀን። ማዘር እንዴት ናት? ፊስ ናት። እየደጋገመች ትጠይቀኝ ነው። ኧረ ሚኪ በሚካኤል ስለ እንጎቻው ንገረው። ያው ታውቀው የለ እንጎቻ ጋግራ ለእኔ ከሰጠችኝ በኋላ አንተን ፈልጋ ስታጣ ታስቀምጥልሃለች። አንድ የምነግርህ ነገር ምን እንደሆነ ታውቃለህ? በፍጹም እንዳትሰለቻት። አንድ ነገር የሆነች ጊዜ ጸጸቱን አትችሎ። እኔን አታየኝ? ገብቶኝ አብሽር፣ ገብቶኝ። መቲን አግኝታችኋት ታውቃላችሁ? ሰላም። ኧረ የሆነ አሪፍ ጭቅ ጠብሳለች። እውነቱን ነው የሚያወራው? የሆነ ብርዳም ነገር ነው። አንተ በምን አወቅ? ከውጭ ነው የመጣው፣ ዲያስፖራ ነው። በዛ ላይ ደግሞ የራሱ መኪና አለው። አየኸው? ታውቀው የለ እሱን መለኪያ ጆል ማግኘት አለብኝ። መጀመሪያ ሙድን አስተካክል። ሙዴን ሳይሆን ህይወቴን ነው ማስተካከል ያለብን። ለመጥፎ ነገር መጠቀሚያ መሆን የለብንም። የኛ ስራ ለበጎ ዓላማ መሆን ይችላል። እንሞክራለን። እንሰራለን። ለበጎ ዓላማ አንገት እንቆለምማለን። እንዴ በርገር! ኧረ በሚካኤል በርገር! ኧረ ሚኪ በሚካኤል በርገር! እኔ ጋ ደውላ ነበረ። ምንድን ነው ችግሩ? አንተም ጋር ደወለች? ትደውል። እንደውም እዛች ቤት አልገባ። ችግሩን ማን እንዳመጣው እራሷው ታውቀዋለች። ሰውየው ልክ ቤቱ ሲገባ የሚታየው ይሄ ብቻ ነው በቃ። ሰላምዬ ስለሚወድሽ እኮ ነው። ስለሚወደኝ ነው እንደዛ አፈር ከደም የሚያስግጠኝ። ኧረ ትዳርን እንድፈራ እያደረግሽኝ ነው። ነገሩን በመነጋገር ለመፍታት ብዬ ደጋግሜ አናገርኳት። ሚሊዮን ጊዜ አናግሬያታለሁ። ይህ ነገር ግዴታ ሆነ እንዴ ብላ ማማረር ጀምራለች። ቴዲ አሁንማ እንኳን አጥፋይ ልተኛ ከንፈሬን እንኳን መሳም አትፈልግም። ፋሲል ምናልባት የአፍ ጠረን ቴዲ ደግሞ እንደው ሁሉ ነገር ከዴንት ጋር ማያያዝ ትወዳለህ። አንዳንዴ ነገሩን በደንብ አስቤ ስመረምረውማ አዳም ከገነት የተባረረበትን እልህ የሚወጣው በዚህ ብቻ ነው በቃ። ግራ ስለገባኝ እኮ ይኸው ቴዲ የራስ መለስከው። ሴቶች ማለት ግራ የሚያጋቡ ፍጥረቶች ናቸው። እንደውም አንድ ነገር ልንገርህ፣ ሴቶች ከሰዓሊ ውጪ የማይታዩ አብስትራክት የሆኑ ስዕሎች ናቸው። ፋሲል አንድ ዘላቂ መፍትሄ ማግኘት አለብን። ቴዲ አትጨነቅ፣ መፍትሄውን እኔ አግኝቼዋለሁ። ምን ነገሩን ሁሉ ወንዶች ብቻ አደረግሽው አይደል? እኛም እኮ ስሜት የሚባል ነገር ወይኔ ስሜት በየቀኑ ይመጣል እንዴ? የጋራ ስሜትን መነጋገር አይሻልም? ቴዲ ምንድነው እንደዚህ? ቴዲ ተፈጥሮ አስገድዶን ትንሽ ቀን እንኳን ለምናርፈው እንዴት ደማቸው እንደሚፈላ። እኔ እኮ በወር 20 ቀን ባረገልኝ ነው ያልኩት። ውጭ ጨራሽ
ኖ ኖ ኖ ኖ ኖ ኖ ኖ ኖ ይሄ ሰይጣናዊ ሐሳብ ነው። ፋሲል እኔ ጓደኛህ በህይወት ያለው እንደዚህ አይነት ርካሽ ተግባር አትፈጽምም። ቴዲ እኔ ደግሞ አንድ ነገር ልንገርህ። የምታስረው ቀለበት ደስታን ወደ ሐዘን፣ ሰላምን ወደ ብጥብጥ፣ ነፃነትን ወደ መታሰር የሚወስድብህ ከሆነ ምንም ነገር አያስፈልግም። ትዳርን ሆረር አደረግሽብኝ እኮ። ምንም ነገርን ተነጋግሮ መፍታት ማስተካከል እንደሚቻል አምናለሁ። አንቺ ቢያሻው አካሄድ መሄድ ባልሽ ሌላ ሴት ጋር ሄዶ ከሚያመጣ ነገር አይብስም። ውይ አርጎት ነው በገላገለ። ይሄንን አስተሳሰብህን የምንቀይር ጥንዶች እንደምንሆን አልጠራጠርም። ያድርግል። እስቲ ለማንኛውም ሁሉንም ነገር ሲሆን እናየዋለን። ካነን ይሻለኝ ልጆቼ እንደሆነ ያሉ ልካን እስቲ ቶሎ ቶሎ ምን አድርጋሽ አፈላሉታል። እሺ አፈላሉታል። የማይሰጠኝ በዚህ በኩል ግባለች። እማዬ ጆኒ መጥቶልሻል። ጆኒ መጥቷል። አባቴ ጠፋው። ገና ገና ተናገረች። እኔ ምን ታጥቼ ምን አጥቼ ምን አጥቼ እማዬ ታድሮ እኮ ነው የጠፋው። ቀባጣ ዝም በይ በይ ሲቀባጣ ያንዳዴ እኮ ማን አባት መስረቅ አንተ ቀባጣሪ ተዋካወልና አንቺ ሰው በሽታው ራሱ ድራሹ ይደፋል። እሰይ የት አባቱ ፈሳሽ ነገር በደም እንዲወስዱ ተነጋግረናል አይደል? አዎ። ስለዚህ በደም ፈሳሽ ይወስዱ። በኋላ መጥቼ መድኃኒቱን ሰጥቷታል። ነይና ገላጊ። አንቺ አይባልም አይባልም። እሺ እርኩስ ክፉ ሄሎ አቤት። ስራ ላይ ነበር አልመጣም። ማግኘት ታላቅ ስኬት ነው። ልትኮሩ ይገባቸዋል። እኔም ከእናንተ ጋር መስራት እፈልጋለሁ። ይችን ትንሽ ክሊኒክ ከነስሟ ከነሰራተኞቿና ከነአሰራሯ ጋር ወደ ትልቅ ሆስፒታል እንድታድግ እፈልጋለሁ። ምን ታስባለህ? በጣም ደስ ይለኛል። ሁላችንም ደስ ይለናል። በጣም ጥሩ። ሰዎቼ ይደውሉልሃል። ከሰሞኑ አንድ ቀን ቀጠሮ ይዘን በደንብ እንነጋገርበትና እንፈራረማለን። እሺ ከጓዳ ልብሴን አምጣልኝና ቀይሬ ልምጣ። ለምን አረፍ ብለህ አስበህበት ብታገኛት አይሻልም? ስንመለስ እናልፋለን። የሆነ መንቀሳቀሻ ግን እኮ ያስፈልገናል ጆ። ማለት አንድ ሁለት ሰዎች ደውለውልኝ ነበረ። ያንተን ሀሳብ ልስማ ብዬ። ሚኪ እሺ ካልክ ትቼዋለሁ። እቺ ያንተ ድርሻ ናት። ችግሩና ግባና ጥናት ምን ያንገበግብሃል? ሆዳ በጤና ብላቴ ምግባና ብላና ቂጣ መጋግርልሃለሁ። ሙቅ አጥሚት እሰራልሃለሁ። አንድ ደስታዬን ለሃኒ ላብስራት። አብስራት ያብስራ አብስራ
ሃኒ ሄሎ ቴዲ፣ አንዴ መልሼ ልደውልልህ። ኖ ዳመናው ላጥፋ። ፋሲል ዳመናው ውበቱ እኮ ነው። እቺ ጨረቃዋ እሷ ናት። ይሄ ደግሞ ኮከቡ እኔ ነኝ። አንተ ግን እንዲሁ ዝም ብዬ ሳይ ጀሌ መሆን ትወዳለህ። ጀሌ ምንድን ነው? አሽከር ማለት ነው። ምን? ቆይ ቴዲ፣ አንተ ለምትወደው ሰው ለምታፈቅራት ለፍቅር አሽከር ብትሆን ምን ችግር አለ? ፋሲል፣ እኔ ለመቲ አሽከር መሆን እፈልጋለሁ። ፈቅደንልሃል። በቃ ከዚህ በኋላ አሽከር ነህ። አሽከር ሆነሃል። አመሰግናለሁ። ንግስቱ ሺህ ዓመት መቴ ምንድን ነው ቴዲ? መቴ በፍጹም ቴዲዬ ምን ሆነሃል? መቴ በፍጹም ይሄን ፍቅርን ማንም ሰው እንዲነጥቀኝ አልፈልግም። ማን ነው? ኧረ ሰላም ነው። ምን ሆነሃል? መቴ የህይወቴ ስኬት ከአንቺ ጋር እስከ እድሜ ልክ መኖር ነው። የህይወቴ ውድቀት ደግሞ አንቺን ሳጣሽ ብቻ ነው። አውቃለሁ ቴዲዬ፣ እሱን እኮ ብዙ ጊዜ ደጋግመህ ነግረኸኛል። መቴ ዋናው የኔ መናገር እኮ አይደለም። አንቺ ይሄን ተቀብለሽዋል ወይ? እንግዲህ ይሄንን ማረጋገጥ የምትችለው አንተ ነህ። ዛሬውኑ አረጋግጥልሻለሁ። አሁን ራሱ እንዴት ስራ እንደምመጣ አላውቅም። በቃ እግሬ እንዴት እንደምራመድ አላውቅም። ያምሻል አይደል? አንቺ ትስቂያለሽ አይደል? ከእንቅልፍ ድንገት በነቃ ቁጥር በቃ የእንቅልፍ ክኒን ነው ያደረገኝ። እሺ በቃ እሺ፣ ስራ ስመጣ እዛ እናወራለን። በቃ እሺ፣ ቻው። ሃኒ ኖ እሱ ፈጽሞ አይሆንም። ለምን? ምክንያቱም ባድሬም አይቻለሁ።
መጀመሪያ ላይ የመረጥኩት እሱ ይሆን? እሺ ችግር የለም ምርጫህን አዘጋጅተን እንጠብቀሃለን ሹካ ያስቆረጥማል አየሽ እኔ እንደዚህ አይነት ባለሙያ ነኝ በነገራችን ላይ ወንድምሽን ሳንጠይቀው ሊፈታ ነው እሱን ጠየቅነው ምን ለውጥ ይኖራል መቲ ተስፋ አትቁረጭበት እንደዚህ አይነት ሰው ጥሩ ነገር ሲያገኝ ይቀየራል እሱ ለመልካም ወይ ለጥሩ ስራ አልተፈጠረም አትልፈት ሄዲ ቦታ ቀይረኝ ከየት ነው ያመጣችኋት ለአቀባበል ድምቀት ካንዱ ተቀበለ ነው ጆ አዲስ ነገር ናፍቆኝ ነበር እንኳንም ከሸቤ ተፈታልኝ ያው ታውቀው የለ አትፍረድ አንተ ግን እንኳን በሰላም ወጣ እድለኛው ፍቅረኛስ እንዴት ናት እድለኛውስ እኔ ነኝ የሷ ባል በመሆኔ ሚስት እንደምትሆን ካረጋገጥ የጋብቻውን ቀለበት ማዘጋጀት አለብኝ ማለት ነው በእርግጠኝነት በዚህ ምድር ላይ ከኔ ውጭ ለሷ ባል የሚሆን ወንድ የለም ደስ የሚል ኮንፊደንስ ነው አመሰግናለሁ ኦኬ መልካም ቀን ባይ ኖ እዚህ ላይ ያለው ስኳር ለጥርሳችን በጣም ጎጂ ነው ኦኬ ነገ ከነጎዲያ በክሊኒክ ወረፋ ስትሰቃይ ማየት አልፈልግም አመሰግናለሁ መልካም ቀን ማዘር እንዴት ናት ፊስ ናት እየደጋገመች ትጠይቀኝ ኧረ ሚኪ በሚካኤል ስለ እንጎቻው ንገረው ያው ታውቀው የለ እንጎቻ ጋግራ ለኔ ከሰጠችኝ በኋላ አንተን ፈልጋ ስታጣ ታስቀምጥልሃለች አንድ ምነግርህ ነገር ምን እንደሆነ ታውቃለህ በፍጹም እንዳትሰለቻት አንድ ነገር የሆነች ጊዜ ጸጸቱን አትችሎ እኔን አታየኝ ገብቶኝ አብሽር ገብቶኝ መቲን አግኝታችሁ ታውቃላችሁ ሰላም ኧረ የሆነ አሪፍ ጭቅ ጠብሳለች እውነቱን ነው የሚያወራው የሆነ ብርዳም ነገር ነው አንተ በምን አወቅ ከውጭ ነው የመጣው ዲያስፖራ ነው በዛ ላይ ደግሞ የራሱ መኪና አለው አየኸው ታውቀው የለ እሱ መለኪያ ጆል ማግኘት አለብኝ መጀመሪያ ሙድን አስተካክል ሙዴን ሳይሆን ህይወቴን ነው ማስተካከል ያለብን ለመጥፎ ነገር መጠቀሚያ መሆን የለብን የኛ ስራ ለበጎ ዓላማ መሆን ይችላል እንሞክራለን እንሰራለን ለበጎ ዓላማ አንገት እንቆለምማለን እንዴ በርገር ኧረ በሚካኤል በርገር ኧረ ሚኪ በሚካኤል በርገር እኔ ጋ ደውላ ነበረ ምንድነው ችግሩ አንተም ጋር ደወለች ትደውል እንደውም እዛች ቤት አልገባ ችግሩን ማን እንዳመጣው እራሷው ታውቀዋለች ሰውየው ልክ ቤቱ ሲገባ የሚታየው ይሄ ብቻ ነው በቃ ሰላምዬ ስለሚወድሽ እኮ ነው ስለሚወደኝ ነው እንደዛ አፈር ከደም የሚያስግጠኝ ኧረ ትዳርን እንድፈራ እያደረግሽኝ ነው ነገሩን በመነጋገር ለመፍታት ብዬ ደጋግሜ ያናገርኳት ሚሊዮን ጊዜ አናግሬያታለሁ ይህ ነገር ግዴታ ሆነ እንዴ ብላ ማማረር ጀምራለች ቴዲ አሁንማ እንኳን አጥፋይ ልተኛ ከንፈሬን እንኳን መሳም አትፈልግም ፋሲል
ምናልባት የአፍ ጠረን ቴዲ ደግሞ እንደው ሁሉ ነገር ከዴንት ጋር ማያያዝ ትወዳለህ። አንዳንዴ ነገሩን በደንብ አስቤ ስመረምረውማ አዳም ከገነት የተባረረበትን እልህ የሚወጣው በዚህ ብቻ ነው። በቃ ግራ ስለገባኝ እኮ ይኸው ቴዲ የራስ መለስከው። ሴቶች ማለት ግራ የሚያጋቡ ፍጥረቶች ናቸው። እንደውም አንድ ነገር ልንገርህ፣ ሴቶች ከሰዓሊ ውጪ የማይታዩ አብስትራክት የሆኑ ስዕሎች ናቸው። ፋሲል፣ አንድ ዘላቂ መፍትሄ ማግኘት አለብን። ቴዲ አትጨነቅ፣ መፍትሄውን እኔ አግኝቼዋለሁ። ምን ነገሩን ሁሉ ወንዶች ብቻ አደረግሽው አይደል? እኛም እኮ ስሜት የሚባል ነገር ወይ ነይ ስሜት በየቀኑ ይመጣል እንዴ? የጋራ ስሜት መነጋገር አይሻልም? ቴዲ ምንድነው እንደዚህ? ቴዲ ተፈጥሮ አስገድዶን ትንሽ ቀን እንኳን ለምናርፈው እንዴት ደማቸው እንደሚፈላ እኔ እኮ በወር 20 ቀን ባረገልኝ ነው ያልኩት። ውጭ ጨራሽ ኖ ይሄ ሰይጣናዊ ሐሳብ ነው። ፋሲል፣ እኔ ጓደኛህ በህይወት ያለው እንደዚህ አይነት ርካሽ ተግባር አትፈጽምም። ቴዲ፣ እኔ ደግሞ አንድ ነገር ልንገርህ። የምታስረው ቀለበት ደስታን ወደ ሐዘን፣ ሰላምን ወደ ብጥብጥ፣ ነፃነትን ወደ መታሰር የሚወስድብህ ከሆነ ምንም ነገር አያስፈልግም። ትዳርን ሆረር አደረግሽብኝ እኮ። ምንም ነገርን ተነጋግሮ መፍታት ማስተካከል እንደሚቻል አምናለሁ። አንቺ ቢያሻው አካሄድ መሄድ ባልሽ ሌላ ሴት ጋር ሄዶ ከሚያመጣው ነገር አይብስም። ውይ አርጎት ነው በገላገለ። ይሄንን አስተሳሰብህን የምንቀይር ጥንዶች እንደምንሆን አልጠራጠርም። ያድርግል። እስቲ ለማንኛውም ሁሉንም ነገር ሲሆን እናየዋለን። ካነን ይሻለኝ ልጆቼ እንደሆነ ያሉ ልካን እስቲ ቶሎ ምን አሪጋሽ አፈላሉታል። እሺ አፈላሉታል። የማይሰጥ በዚህ በኩል ይግባሽ። እማዬ ጆኒ መጥቶልሻል። ጆኒ መጥቷል። አባቴ ጠፋው። ገና ተናገረች። እኔ ምን ታጥቼ ምን አጥቼ ነው ተናሽሽ እማዬ ታድሮ እኮ ነው የጠፋው። ቀባጣ ዝም በይ በዚህ ቀባጣ ያንዳንዴ እኮ ማን አባት ያስረብ አንተ ቀባጣሪ አንቺ ሰው በሽታው ራሱ ድራሹ ይደፋ። እሰይ የት አባቱ ፈሳሽ ነገር በደም እንዲወስዱ ተነጋግረናል አይደል? አዎ። ስለዚህ በደም ፈሳሽ ይወስዱ። በኋላ መጥቼ መድኃኒቱን ሰጥቷታል። ነይና ገላጊ። አንቺ አይባልም። እሺ እርኩስ ክፉ ሄሎ። አቤት። ስራ ላይ ነበር። አልመጣም። ታላቅ ስኬት ነው። ልትኮሩ ይገባችኋል። እኔም ከእናንተ ጋር መስራት እፈልጋለሁ።
ይችን ትንሽ ክሊኒክ ከነስሟ ከነሰራተኞቿና ከነአሰራሯ ጋር ወደ ትልቅ ሆስፒታል እንድታድግ ፈልጋለሁ። ምን ታስባለህ? በጣም ደስ ይለኛል። ሁላችንም ደስ ይለናል። በጣም ጥሩ። ሰዎቼ ይደውሉልሃል። ከሰሞኑ አንድ ቀን ቀጠሮ ይዘን በደንብ እንነጋገርበትና እንፈራረማለን። እሺ። ከጓዳ ልብሴን አምጣልኝና ቀይሬ ልምጣ። ለምን አረፍ ብለህ አስበህበት ብታገኛት አይሻልም? ስንመለስ እናርፋለን። የሆነ መንቀሳቀሻ ግን እኮ ያስፈልገናል ጆ። ማለት አንድ ሁለት ሰዎች ደውለውልኝ ነበረ። ያንተን ሀሳብ ልስማ ብዬ። ሚኪ እሺ ካልክ ትቼዋለሁ። እቺ አንተ ድርሻ ናት። ችግሩና ግባና ጥናት ምን ያንገበግብሃል? ሆዳ በጤጋ ብላቴ ምግባና ብላና ቂጣ መጋግርልሃለሁ። ሙቅ አጥሚት እሰራልሃለሁ። አንዴ ደስታዬን ለሃኒ ላብስራት። አብስራት ያብስራ አብስራ ሃኒ ሄሎ ቴዲ፣ አንዴ መልሼ ልደውልልህ።